በዚህ ሰዓት ሰበር አስደሳች ተሰምቷል። በቲክቶክ የምናውቃት ጃኒ ገብሩ ቀለበት ልታደርግ መሆኑም ተሰምቷል። ከላይ በምትመለከቱት መልኩ የክብር ጥሪ ወረቀት ላይ እኔ ጃኒ ገብሩ የፊታችን እሁድ 7/10ኛ ወር 2018 ዓ.ም የህይወቴን አዲስ ምዕራፍ የምጀምርበት ልዩ ቀኔ ነው ይላል። በዚህ አጋጣሚም ከቀኑ 8 ሰዓት ተኩል ጀምሮ በመድኃኔዓለም ሞል በሚገኘው አዳራሽ በተዘጋጀው የቃል ኪዳን ስነ ስርዓት ላይ በመገኘት የደስታዬ ተካፋይ እንድትሆኑልኝ በታላቅ ክብርና ክብሮት እጋብዛለሁ የሚል መጥሪያን ጃኒ ለወዳጆቿ አስተላልፋለች። ጃኒ ቀለበት የምታስረው ከማን ጋር ይመስላችኋል? ከአዶናይ ወይስ ከሌላ ጋር? እናንተ ሐሳባችሁን በኮሜንት አስቀምጡልኝ። ቲክቶክ ላይ ምናምን ኤአይ ነው ወይስ ምንድነው? የሆነ የካርድ ምናምን አየን እሺ ነው ምናምን እያለ ነበር። ደገፍ በእና አስረጅ ነው በመጀመሪያ እሁድ እንግዲህ የኔ ትልቅ ነው እንዳትቀሩ እና እዚህ ላይ ነው የምንነግሪ። ልክ እስኪ ፍራይዴ የሚለውን ኢንስታግራም ላይ ግቡና እዩት። ልኬላችኋለሁ እኮ ለእናንተ ልኬላችኋለሁ። አዎ በፍራይዴ በአምስታችሁ ቆይ አንዴ we made a mistake ከሁለት ቀን በፊት ጽፈሻል ጃኒ ይቅርታሽ። የት ማን ነው? እቻሽ እናየዋለን፣ እንመጣለን። ሱፍ እንልበስ። ደስ ያላችሁ ብትለብሱ ደስ ይለኛል ለኔ ክብር። ኧረ ምንም ጣጣ የለም። አብሽር፣ እውነት ችግር የለም፣ እንመጣለን። ያ አንተ በደንብ ሌው አንዴ ተጠርታችኋል። እናንተም እንግዲህ እሁድ የኔ ትልቅ ቀን ነው ጋይስ፣ እንዳትቀሩ። በጣም ደስ የሚል ቀን ነው። አቃ ደቸለም አስደሳች ሰበር ዜና ተሰምቷል። ሁላችሁም እንኳን ደስ አለሽ በሉም። ታዋቂዋ የማህበራዊ ሚዲያ ኮከብ ጃኒ ቀለበት ልታሰር እንደሆነ ተሰምቷል። በጥሪ ወረቀት ላይ ባዘጋጀችው ጽሑፍ እኔ ጃኒ ገብሩ እሁድ ሰኔ 7 2018 ዓ.ም ከቀኑ 8 ሰዓት ተኩል በመድኃኔዓለም ሞል በሚገኘው አዳራሽ በቃል ኪዳን ዝግጅቴ ላይ እንድትገኙናም በዚህ የህይወቴ ምዕራፍ በሚጀምርበት ቀን አብራችሁኝ እንድትሆኑ በታላቅ አክብሮት እጠይቃለሁ በማለት ወዳጆቿን ጋብዛለች። የጃኒና የአዶናይ ተከታዮች እንኳን ደስ አላችሁ፣ እንኳን ደስ አለን። ጃኒና አዶናይ እሁድ ቀለበት ሊያደርጉ ነው። በጣም እጅግ በጣም ደስ ብሎኛል። እናንተም ደስታችሁን እየገባችሁ በኮሜንት ግለጹ። ማርያም በጣም ደስ ብሎኛል። ዋው ተጠርታችኋል። እናንተም እንግዲህ እሁድ የኔ ትልቅ ቀን ነው ጋይስ፣ እንዳትቀሩ። በጣም ደስ የሚል ቀን ነው። አቃ ደቸለም አቤት የወሬ ጥማት አይሰነዋል ለብ እንደነ እንመጣለን። በጣም በደስታ እጠብቃችኋለሁ። በእውነት እንመጣለን። እሁድ ሰዓቱ ስንት ነው? ሰዓቱን አንዴ ነው ጃኒ ሰዓቱን። እሺ